ሰላም ወዶቼ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን፣ ሌክዠሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር እወዳለሁ። የተለያዩ ነገሮችን እኔን ጠቀሙኝ ብዬ የማስባቸውን ነገር ሼር አድርጋለሁኝ። የሶስት ልጆች እናት አሜሪካ ውስጥ ነው የምኖረው። እንግዲህ አንዳንዴ ስለ ስራም ስለ አንዳንድ ነገርም ይጠቅማሉ ብዬ ያሰብኩትን ነገር ሼር አድርጋ እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ። እናንተ ደግሞ ሳራ በርቻ ይዞሽ እያላችሁ የምታበረቱ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ሆም ጉድ ሮዙን በጥቂቱና በርሊንግተን እስኪ ምን አለ ክሪስማስ ዲኮር ከማድረጌ በፊት እስኪ ምን አለ ለማየት ወጣ ብያለሁኝ። ከኔ ጋር ሆኑ። Beautiful, elegant, intelligent, capable, loving, majestic. ወዶቼ አሁን ሆም ጉድ ነን። ይሄኛውን ሎኬሽን ላይ ያለውን ሆም ጉድ በጣም ነው የምወደው። ቢዚ ስለሆነ ብዙ እቃዎች ቶሎ ስለሚነሱ እነሱን በደንብ ነው የሚያቀርቡት። የተለያዩ ነገሮች ያመጣሉና ቀድም የሚሄደው እዛ ቦታ ነው። ብዙ ጊዜ የምታዩት ቪዲዮ ላይ መቀርጸው ያ ቦታ ነው። ብዙ ቦታ ላይ ብዙም አይመቸኝም ማለት እነዚህ በጣም ጥሩ እቃዎች ያመጣሉ። ካየሁት 1-3 ምናምን ሆም ጉድን የምኖርበት ከተማ ውስጥ ሞክር ያለው ግን እዚህ ይሄኛው ሎኬሽን በጣም አሪፍ ነው። ከስራዬም በጣም ቀረብ ያለ ነው። በሆነ ነገር ሲሄድ እንግዲህ ወዲያው እዛው ስታፕ አድርጌ አያለው ምን አዲስ ነገር አለ። አሁን ለክሪስማስ 1-2 ነገር እጨምራለሁ ብዬ አስባለሁ። ኤቭሪ ይር ሁል ጊዜ ማለት ነው ለሲዝን ዲኮር ሳደርግ አልገዛም እቃ ውዶችዬ። በጣም ሁል ጊዜ ነው የምናገረው ማለት ነው። ለምን በጣም ትልቅ ወጪ ነው የሚሆንባችሁ ማለት ነውና ሁሌ ማስተካከል ማሳመር የምትወዱ ከሆነና እኔ በጣም የብዙ አመት ኮሌክት ያረኳቸው እቃዎች አሉኝ ግን 1-2 ነገር እጨምራለሁ this year ብያለሁኝ። እስኪ ምን አዲስ ነገር አለ ብዬ 3 ስቶር ላይ ቼክ ላደርግ ነው ዛሬ። አሁን ይሄ ሆም ጉድ ነው ግን የክሪስማስ ነገር አይ ቲንክ early ሆነ መሰለኝ። ብዙ ቦታ አለ እዚህ አላመጡትም ገና። here and there አሳያችኋለሁ የሆነ ነገር አለ ግን ብዙም የክሪስማስ እቃ የለም። ግን እነዚህ ፕሌቶች አንዳንድ ነገሮች ያው እነዚህ ፕሌቶች ለምግብ አይሆኑም ግን ለዲኮሬሽን ለሊቪንግ ሩማችሁ ለዳይኒንግ ቴብላችሁ ላይ ለማድረግ በጣም የሚያማምሩ አቃላቸው። ጎልድ እና ነጭ በጣም ደስ ይለኛል ኮምቢኔሽኑ። ለዛ በቃ መጥቼ እያየሁት ነው። አንዳንድ ነገር እያየሁ ነው። ከዛ ውጪ እስቲ እናያለን። ለማንኛውም ከኔ ጋር ሆኑ። አያችሁት እንዴት እንደሚያምር ቴብላችሁ ላይ እንደዚህ ብታስቀምጡት። የልብ ቅርጽ ፕሌት አለኝ የቤቴ ትንሽ ዲዛይኑ ይለያል። ይሄኛው ኖርማል ዲዛይኑ ደስ ይላል እና ዋው በጣም ያማምራሉ። ያው እንግዲህ የክሪስማስ ዶር ላይ የምታደርጉት እነሱን አምጥተዋል። ያ በጣም ብዙ ነገር ግን የላቸውም ገና ማለት ነው። አንዳንድ ነገሮች ነው የምናየው እንደዚህ ይመስላሉ። ሆም ጉድ እንደዚህ አይነት ማለት ሰፋ ያሉት 59.99 ናቸው። ዶር በራቸው ላይ የምታደርጉት አነስ ያሉት ደግሞ 29 አያችሁ 24.99 ናቸውና ኮምፔር አድርጎ ፕራይስ ማለት ነው። አንዳንድ ቦታ ላይ ርካሽ ታገኛላችሁ ግን ይሄ የቤት እቃ የዳይኒንግ ፕሌቶች አንዳንድ ነገሮች በጣም ኳሊቲ የሆነ ቤት ማስምታሳመር ዲኮር የምታረጉበት ነገር የኮፊ ቴብል ጌጦች በጣም በአብዛኛው ሆም ጉድ በጣም the highest quality በጥሩ ፕራይስ ታገኛላችሁ። እውነት አንዳንድ ሌክዠሪ ብራንዶችን የሚያመጣሉ ስካን አድርጋችሁ ስታያቸው ሌላ ቦታ በጣም ኤክስፔንሲቭ የሆኑት እዚህ ሆም ጉድ ያመጣሉ ማለት ነው። ግን እቃዎች ምን አይነት እቃ እንደምትገዙ ማወቅ መቻል አለባችሁ። ግን እንደዚህ የክሪስማስ እንዳያችሁት ዲኮሬሽን እነዚህ በር ላይ የምታረጓቸው ምናምን ሌላ ቦታ ላይ የተሻለም ፕራይስ ታገኛላችሁ።
ሞክሩ ማለት ነው። እዚህ ዝም ብላችሁ ከመግዛት ኮምፔር ማድረግ ፕራይስን ጥሩ ነው። እዚህ ትንሽ ጨመር ይላል። በእርግጥ ከሌሎች ደግሞ ከአንዳንድ ቦታዎች ደግሞ ሊቀንስ ይችላል ማለት ነው። ግን ቼክ ብታረጉ መልካም ነው ብዬ አስባለሁ። የተለያየ ፕራይስ ስለማይ ማለት ነው። አሁን ለምሳሌ እነዚህ ስንት ናቸው? 24.99 ናቸው። ግን ከዚህ በፊት ሮዝ አይቼ ነበረ 19.99 እንደዚህ አይነት የክሪስማስ በዚህ ሳይዝ ማለት ነው 19.99 ያየሁት በዛ ሳይዝ እና በየተለያየ ቦታ ላይ ቼክ ብታረጉ መልካም ነው። ግን ፕሌቶች፣ የቤት ማሳመሪያዎች በጣም ብዙ ነገር ርካሽ አላቸው። ስፔሻሊ ለግዠሪ እቃዎች ማለት ነው። በጣም የሚያማምሩ እዚህ ርካሽ ታገኛላችሁ ማለት ነው። ከሌላው ጋር ኮምፔር ስታደርጉት ቤዚክ የሆኑ እቃዎች ግን ሌላም ቦታ ብትሞክሩ መልካም ነው ባይ ነኝ። ያ እንግዲህ የሻማዎችና በቃ በር ላይ የምታረጓቸው ናቸው በአብዛኛው ያሉት። ምንም ነገር ብዙም የላቸውም። የክሪስማስ ነገር ገና በደንብ አልጨመሩም። እንግዲህ ክሪስማስ ዲኮሬን ቤቴ ላይ ከማድረጌ በፊት መጥቼ ቼክ አድርጋቸዋለሁ። እነዚህ ሻማዎች ያምራሉ። በትሪ ቅርጽ ሰርተው በጣም ደስ ይላል። ማርቲኒ መስራት ለምትወዱ ሰዎች እንግዲህ እንደዚህ የሚያምር ማርቲኒ ግላስ 6.99 አይ ቲንክ ማርቲኒ ግላስ መሰለኝ። እነዚህም ደግሞ ብርጭቆች ደስ ይላሉ። አይ ዶንት ኖ ለወንዶች ለብላክ ሌብል ምናምን ይሆናሉ ብዬ አስባለሁ። ያ ፕራይሳቸው ግን ደስ ይላል አይደለ? በጣም ርካሽ ናቸው። ቆንጆ ናቸው እቃዎችና ደስ ይላሉ። እንደዚህ ብርጭቆችን ምናምን በጣም ነው የምወደው እዚህ ቤት። ለክሪስማስ 4 ቢኖር እገዛው ነበር። አያችሁ እንዴት 9.99 ብረት ነው እንትኑ ደስ ይላል። ግን አንድ ብቻ ነው ያላቸው። ያምራል ለዲኮር ለማድረግ ማለት ነው ቴብሌ። ሌላው እንግዲህ በስማም ስለ ብረት ድስት እዚህ ጋር ከመጣው ላይ ጋር ይሄ ደች ኦቨን ኩክዌር ነው አይደል የሚባለው። በጣም ብዙ ጊዜ ሰዎች በቃ ብረት ድስት ጥሩ ብረት ድስት ስትሏቸው ሰጀስት የሚያደርጓቸው ይሄንን ነው ማለት ነውና እነዚህ ብረት ድስቶች ለኦቨን አሪፍ ናቸው። ኦቨን ውስጥ ለማስገባት ግን ከያዘ ወዲያው ይላጣሉ። በጣም ብዙ ብረት ድስቶች አሉ የተለያዩ ብራንዶች ማለት ነው። እንደዚህ ግን ይላጣሉ። ሲላጡ ምንድነው የሚሰሩበት ማቴሪያል መጥፎ ስለሆነ ምግባችሁ ውስጥ ይገባል ቶክሲኩ ማለት ነውና ለጤና እክል ይፈጥራልና እንደዚህ አይነት ብረት ድስቶች አይ ዶንት ኖ እኔ ብዙ እንትን አላልኳቸውም አሉኝ። ግን አልፎ አልፎ ኦቨን ውስጥ ብቻ ለማስቀምጠው ምግብ ካልሆነ በስተቀር ልክ እንደምታዩት እንደነዚህ አይነት ብረት ድስቶች ስቴንለስ ስቲል እንደዚህ አይነት ብረት ድስቶች አሁን ጊዜ ኩክ የምታረጉት አሪፍ ነው። ግን ጥሩ ብረት ድስት ምን አይነት አንዳንዶቹ ስለሚይዙ በጣም ረጅም ጊዜ ተቸግሬ ስለነበረ እንግዲህ ፍላጎቱ ካላችሁ እዚህ ጋር ሊንኩን ማስቀምጥላችኋለሁ ማለት ነው። ይሄንን የምታዩትን ብረት ድስት አማዞን ላይ ነው የገዛሁት ማለት ነው። የሆነ ሰው ሰጀስት አድርጎኝ ኦልሞስት አመት ይሆነኛል። በዛ ላይ ከለሩ በጣም ነው የሚያምረው። ጎልድ ዲቴል አለው። ሲልቨር ነው። በጣም ነው ደስ የሚለው እውነት ለመናገር እና በስቴንለስ ስቲል ነው። እንደገና ደግሞ አልሙኒየም ቤዝ አለው። አልሙኒየም እንግዲህ መጥፎ ነው ለጤና፣ ግን አልሙኒየም ሙቀት እንዲይዝ ያደርጋል ቶሎ ማለት ነው። ቶሎ እንዲሞቅላችሁ ሰዓታችሁ እንዳይቃጠል ያደርጋል ማለት ነውና ግን ቤዝ ስለሆነ ላይ ደግሞ ስቴንለስ ስቲል ስላለ በጣም ሃይስት ኳሊቲ አድርገው ነው የሰሩት። ረጅም ጊዜ እየተጠቀምኩበት ነው ያለሁት። ምግብ አይይዝብኝም፣ ምን አይልብኝም። በጣም አሪፍ ነው። ከጤና ማኳያ ወድጀው ነው ያለሁት እና ወድጀው ያለው መግዛት የምትፈልጉ ሰዎች ካላችሁ ሊንኩን አስቀምጥላችኋለሁ። በአንድ ወቅት በጣም ብዙ ብረት ድስቶች ብዙ ሰው ጠይቅ ነበረ ማለት ነውና እነዛ ደች ሀበሻው በጣም ብዙ ጊዜ ሲጠይቋቸው
እዚህ ደች ኩክዌር ነው የሚያሳዩዋችሁ። ከባድም ስለሆነ ግን እነሱ ወዲያው ይላጣሉ። ሲላጡ ደግሞ መጠቀማቸውም ትንሽ እየፋቅ ካለ ከዛ በኋላ እየባሰ ስለሆነ የሚሄደው የእውነት ለመናገር አልጠቀምበትም ማለት ነው። ስፔሻሊ የሚማሰል ነገር ካለ ማለት ነው። እና ውዶቼ ቢዚ ስለነበርኩ ሰሞኑን እንግዲህ ራሴንም እየጠበቅኩ አይደለም፣ ክሬዚ ቢዚ ነበርኩ። 2 weeks በቱታ ነው ያለሁት ውዶቼ። ችግር የለውም በቱታ መሆን፣ ግን በጣም ቢዚ ነበርኩኝ። ልጆችም ትምህርት ቤት ዝግ ነበረ፣ እንግዳም ነበረብኝ፣ አንዳንድ ስራዎችም ስራ ነበረ። በጣም ክሬዚ የሆነ 2 ሳምንት እና ያሳለፍኩት። ለዛም ነው ቪዲዮ አፕሎድ ያላደረኩት እናንተ ጋር በጣም ይቅርታ ጠይቃለሁኝ። ያንን ባለማድረጌ ያው ቶሎ መምጣት እንዳለብኝ አስባለሁ። አትሊስት በሳምንት አንድ ቀን ግን አልቻልኩኝም። እውነት ለመናገር በጣም ቢዚ ነበርኩኝ። ሌላው እንግዲህ እነዚህ ማለት ቤት ውስጥ የሚሰሯቸው አሉ አይደለ፣ በአፈር አገር ቤት እንደ ስራ ምናምን ልክ እንደዛ አይነት ነገር ናቸውና ለቤት በቃ ታይምለስ ናቸው። እውነት ለመናገር ለማሳመሪያ ማለት ነው። ማሳመር የሆነ ቦታ ላይ ያስቀምጣችሁ አበባ አድርጋችሁበት በጣም ያምራል። ሌላ ያየሁት ውጭ ላይ ሌላ ብዙ ቦታ ላይ ሳየው፣ ኦንላይን ላይም ሳየው በጣም ውድ ናቸው ማለት ነው። ግን እዚህ ቤት በጣም ርካሽ ነው። በአብዛኛው ከኢንዲያን ነው የሚለው፣ ሜድ ኢን ኢንዲያ ነው እንግዲህ ኢምፖርት የሚደረጉት። አይ ዶንት ኖ ሲሆን የቀነሳቸው ጥሩ ናቸው ፕራይሳቸው እዚህ ቤት። እስቲ እየሄዳችሁ ቼክ አድርጉ። 14.99 እንደገና በጣም ትልቁ ያዩት በጣም ትልቁ 39.99 ነው እዛ ሆም ጉድ ማለት ነው። እና በጣም ነው የሚያምሩት። ሄዳችሁ ቼክ አድርጉ። ከሌላ ቦታ ግን ሳይሆን እንዲ ኦንላይን ላይ በጣም ኤክስፔንሲቭ ናቸው አንዳንዶቹ፣ እነዛን የሚመስሉ ማለት ነው። ግን የሰራቸው እንግዲህ ብራንድ የተለየ የሆነ አያችሁት። ይሄው 16.99 ትልቅ ሳይዝ ነው እና በጣም ነው የወደድኳቸው። ሀገር ቤት በቃ የሚሰሩትን ቀለም ቀብታችሁ ደሳ ነው የሚመስሉት፣ ያምራሉ። ታይምለስ ናቸው። ቤታችሁንም ለማስዋቢያ ማለት ነው ሁልጊዜ ብታረጉት የማይሰለችው አይነት ነገር ናቸው። በተለያየ ከለር አላቸው። ጥቁሮች አለ፣ ነጭ አለ። እንዲህ እንደ ሀገር ቤት ደግሞ እንደ እንስራ ነገር ብራውን ነገርም አለ። ያ እነዚህንም ከፈለጋችሁ እዚህ ጥሩ ፕራይስ አላቸው ብዬ አስባለሁኝ። እንዲህ አይነት ነገሮችን ከኳሊቲያቸው አንጻር ሆም ጉድ ነው ወዳቸዋለሁ። እውነት ለመናገር ሌላ ቦታ ሳይ እነዚህ ቀነስ ብለው ይታዩኛል። በጣም የሚያማምሩ እቃም ቫራይቲም ያመጣሉ። ለዛ ነው ወዳቸው ማለት ነው። ዋው አያምርም ይሄ ነገር? አሁን ጥቁር አይ ዶንት ኖ የሀገር ቤትን ስራ ነው የሚያስታውሰኝ። ደስ ይለኛል። ይሄ ማርበል የሻማ ማብሪያ ነው። በስማም እንዴት እንደሚያምር እዩት። በጣም ከባድ ነው። እስቲ የሆነ ቦታ ላይ አለኝ እንደዚህ የሻማ ማብሪያ፣ ከሱ ጋር ማለት አብሬ ለማድረግ ነው። ሌላ ጊዜ ዲኮር ሳረገው አሳያችኋለሁኝ። ኦ ማይ ጋድ እዩት። ይሄንን እቺ በግ እንዴት እንደምታምር። ትልቅ ፋየር ፕሌስ ያላችሁ ሰዎች ካላችሁ እንግዲህ ክሪስማስ ስታረጉ ከዛ ከክሪስማስ ትሪ ጎን አስቀምጣታለሁ ብዬ ነበረ ማለት ነው። ግን እኔ ፋየር እንትኔ ፕሌሴ ትንሽ ነው፣ ጥበብ ያለ ስለሆነ ምንም ነገር አያስቀምጥምና፣ ግን እናንተ እንድታዩት ፕራይሱ ቱናና እግሯና ፊቷ በእንጨት ነው የተሰራው። ከዛ ውጭ ግን ሪል የበግ ቆዳ አፈር ነው ያላት ማለት ነው። ከዛ ጆሮዋ ደግሞ ቆዳ ነው፣ በቆዳ የተሰራች ነች። ብሉ አይ ያላት በጣም የምታምር በግዬ ነች። እንዴት እንደምታምር አስወርጄ ለእናንተ ነው እንደዚህ ማሳያችሁ ማለት ነው። በጣም ስለወደድኳት በቃ ክሪስማስ ትሪያችሁ ጎን ላይ ብታስቀምጧት ምታምር ይመስለኛል። ትልቅ ክሪስማስ ትሪ ለምትሰሩ ሰዎች ማለት ነው። በጣም ወደድኳት። ቱናና ነች ፕራይሷ። ሌላው እንግዲህ ሮዝ መተናል። አሁን ሮዝ የመጣውበት ትልቁ ምክንያት እነዚህን የምታዩትን የግድግዳ ጌጦችን እንድታዩ ማለት ነው። በጣም ፕራይሳቸው አሪፍ ነው። ከሆም ጉድ ከተለያየ አትሆም ከተለያዩ ቦታ ላይ ፕራይስ ቼክ ሳደርግ በጣም ርካሽ ናቸው። የግድግዳ እንደዚህ ጌጦቹን ማለት ነውና እና መስታወት ካገኛችሁ ብዙ ጊዜ ሮዝ ያው የቤት እቃ ብቻ ፎከስ ስለማያረጉ ብዙ ነገር አያመጡም። ግን እኔ መንዴ ስታክ እንደሚደረግ አውቃለሁኝ። ሌላ ቀን ምን ቀን ደግሞ እንደሚያረጉ አላቅም። ግን መንዴ ሁሌ ስታክ ያረጋሉ ማለት ነው። አዳዲስ እቃዎችን ሄዳችሁ መንዴ ጠዋት ቼክ ብታረጓቸው መልካም ነው ብዬ አስባለሁ። አያችሁት? ይሄ 39.99 ነው። ግን እንደዚህ አይነት ተመሳሳይ አይነት በሁሉም ነገር ተመሳሳይ፣ በሳይዙም በኳሊቲውም በዲዛይኑም በሁሉ ነገር ተመሳሳይ የሆነ ሆም ጉድ አትሆም ውድ ነው
ሆም ግድ ሄዳችሁ ብታዩት አትሊስት የ40% ጭማሪ ያሳያል ማለት ነው። እዚህ 40% ይቀንስላችኋልና የግድግዳ ጌጦች የምትፈልጉ ሰዎች ካላችሁ እና መስታወት ካገኛችሁ ማለት ነው ሆም ግድ ማነው ሮዝ በጣም ጥሩ ፕራይስ አላቸውና ያንን ለማሳየት ነው እዚህ ያመጣዋችሁ። ዛሬ ደግሞ የሚያማምረው ነገር አጋጣሚ አይቻለሁኝ አግኝቻለሁ። ከነዚህ ውስጥ እንግዲህ የሚያምሩ አይታችኋል ብዬ አስባለሁ። ይሄንን ይመስላልና አሁን ደግሞ እዚህ በርሊንግተን ነኝ። እንግዲህ በርሊንግተን በጣም ብዙ አምጥቷል የክሪስማስ ማስዋቢያ ነገር ማለት ነውና የበርሊንግተን እቃ በአብዛኛው አነስ ያሉ ናቸው፣ ትንንሾች ናቸውና ግን ፕራይሳቸው በጣም ቆንጆ ነው። እዛም ሄዳችሁ የምትፈልጉት ነገር ልታገኙ ስለምትችሉ ቼክ አድርጉ። አሁን እነዚህ የምታዩቸው በባትሪ ይበራሉ፣ በጣም የሚያምሩ ናቸው። ናይናልና በጣም ጥሩ ፕራይስ ነው። ይሄም ደግሞ ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ አያችሁት። ናይናልና በጣም ያምራል። አነስ ያለች ነች ግን ያምራል። ሳይዛቸው ከፍ ያለ ከፈለጋችሁ እንግዲህ ሌላ ቦታ ደግሞ ሞክሩ። ብዙ አነስ ያሉ እቃዎች ነው የሚይዙት እዚህ ቤት እንጂ ያምራሉ። የሆነ ቦታ ላይ ግን ለማሳመሪያም የሆነ ቦታ ላይ የምታስቀምጡት ብዙ ነገር አላቸው። ሄዳችሁ ይሄ 49 እና ከዛኛው ትንሽ ተለቅ ይላል። ሄዳችሁ ቼክ ብታረጉ መልካም ነው ብዬ አስባለሁኝ። ያችሁት ይሄ ራሱ ክሪስማስ ትሪ ሲያምር ላይት ስታረጉበት እንዴት እንደሚያምር ይሁት። ደግሞ ይሄ ትሪ ውስጡ ላይ ሆኖ በጣም ያምራል፣ ደስ ይላል። እንደዚህ አይነት ነገር ሳገኝ ደስ ነው የሚለኝ። መለካት የምችለው ነገር ማለት መሞከር አለ አይደል? ባትሪውን ገና ሳታስገቡት ባትሪ ቢኖረው ምን ይመስላል ይሁት እንዴት እንደሚያምር። ቤት አለ፣ ከዛ ደግሞ ትንንሽ ትሪዎች አሉ አንድ ግላስ ውስጥ በጣም ነው የሚያምረው እና ያምራል። አያችሁት? በስማም እንዴት እንደሚያምር እና ሞክረው ሄዳችሁ እዩ። እኔ ወደድኩት ይሄንን ኦኬ 19.99 ነው። እዚህ ሌላ ቦታ 29 ከ99 ይላል፣ ግን እዚህ 19 በጣም አሪፍ ነው። 19 ብር ከ99 በጣም ነው የሚያምረው። ተለቅም ያለ ነው፣ ደስ ይላል። አይ በጣም እውነት ነው፣ ረከስ ይላል እዚህ ደግሞ እና ሄዳችሁ ቼክ አድርጉ ውዶችዬ። አያችሁት? እንደዚህ በስፋት ነው ያመጡት። ደስር ደግሞ እነዚህ ይሄ ራሱ በራችሁ ላይ የምታረጉት አሰራሩ ግን ዲአይዋይ ነገር ይመስላል። በደንብ የተሰራ አይደለም። አይታችሁት ከሆነ ግን 16.99 ፕራይሱ በጣም ርካሽ ነው። ከሆም ግድ ጋር ኮምፔር ስታረጉት የሆነ ዲአይዋይ አድርጎ የተሰራ ነው የሚመስለው፣ ግን ፕራይሱ ግን በጣም ርካሽ ነው 16.99። ስለሆነ እንዲሁ ቀለል ያለ ነገር ማድረግ እንፈልጋለን የምትሉ ሰዎች ሄዳችሁ በርሊንግተንም ቼክ አድርጉ። በጣም አፎርደብል ፕራይስ ነው ያላቸው ደግሞ እዚህ። እንግዲህ እኔ ያየሁትን ነገር ለእናንተ ሼር አድርጌ እናንተ ደግሞ ሄዳችሁ ሻፕ እንድታደርጉ ነው የምፈልገው፣ የሚያስፈልጋችሁ ከሆነ ማለት ነው። ይህንን ይመስላል። ብዙ የሚያምሩ ነገሮች አሏቸው ወዶቼ። እንግዲህ እስካሁን ድረስ ከኔ ጋር ስለነበራችሁ ስለሰጣችሁኝ ሁሉ ጊዜ በጣም አመሰግናለሁኝ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ ነው እንላለሁኝ። በሚቀጥለው ጊዜ እስክንገናኝ ድረስ ቸርን ሰንብት ባይ